አረበኛ ብንማር ደስ ይለኛል። እግዚአብሔርን እናመሰግንበታለን፣ መጻሕፍትን እንዳስስበታለን፣ እንተረጉምበታለን። መግባቢያ ነው ቋንቋ በሌላ መልኩ። ቋንቋን ግን እንደዚህ አክፋፍቶ ስም መስጠት እንደው ችለነው እንለፍ ዝም ብለን ሁሉን ነገር ተናግረን አይሆንም። አንዳንድ ጊዜ በዚህ በቀኝ ሰምተነው ከሆነ በግራ አፍስሰን፣ በግራ ሰምተነው ከሆነ በቀኝ አፍስሰን መተው ጥሩ ነው። ግን መተው ሲባል ንግግሩን ትተን በስራ ግን እየገለጥ ስራውን አይደለም የምንተው። ሰዎች በጮሁ ቁጥር ወደ ኋላ አይደለም የምንመለሰው። እንደውም ቅድስት ቤተክርስቲያን በበለጠ ተግታ ነቅታ ምንም ሳይኖር አይደል እንዴ በቤቷ ጠብቃ የኖረች። ዛሬ የጠፉ ቋንቋዎች በሚፈለጉበት ወደ ነበሩበት ለመመለስ ዓለም በሚጥርበት ያለ ቋንቋ ለሀገር ለወገን ለኢትዮጵያ አይደለም ከኢትዮጵያ ውጭ ብዙ ዓለማትን ጥቅም እንዲያገኙበት እድገት እንዲያገኙበት የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው በጣም የሚያሳዝነው። ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድቅ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም። ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ